السلام عليكم ورحمة الله تعالى وبركاته. ودي ቻናላችን ተከታታዮች በሙሉ ይህ ቻናል አዲስ ስለሆነ ሰብስክራይብ እና ሼር ላይክ በማድረግ ተባበሩ። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم ዛሬም ከተለያዩ ኪታቦች ያገኘናቸውን አስተማሪ ታሪኮች ለእናንተ እንሆንልን ሰዓቱ ደርሶ ተሰይመናል። የዛሬው ባለ ታሪካችን የትልቅ መሻይኾች መምህር የብዙ ኪታቦች ሙአሊፍ የሆኑት አባ ቃሲም ጁነይድ ይሰኛሉ። ከዕለታት አንድ ቀን አባ ቃሲም ጁነይድ ረሕመቱላሂ ዐለይህ ከሱብሂ በፊት ጭልጥ ባለ እንቅልፍ ከንፈዋል። በዚህ መሃል ባሪያዬ ሆይ ንቃ፣ ያን ባሪያ ሂደህ ድረስለት የሚል ድምፅ በህልማቸው ይሰማሉ። ከህልማቸው መልሰው ከነቁ በኋላ ተመልሰው ደግሞ ወደ እንቅልፍ ዓለም ይመለሳሉ። አሁንም ባሪያዬ ሆይ ንቃ፣ ያን ባሪያ ሂደህ ድረስለት የሚል ድምፅ ሰማ። አባ ቃሲም ጌታዬ ሆይ ያን ባሪያን የት አገኘዋለሁ አሉ። ፈረስ ላይ ወጥተህ ጋልብ፣ ፈረሱ የሚቆሙበት ባሪያን ታገኘዋለህ የሚል ምላሽ ሰሙ። ከእንቅልፋቸውም ነቁ። ሱብሂ መቃረቢያ ስለነበረ ውዱእ አድርገው ፈረሳቸው ላይ ወጥተው ፈረሳቸውን መጋለብ ይጀምራሉ። የባግዳድን ከተማ ከፊሉን እየጋለበ ካጋመሰ በኋላ ፈረሱ ከመስጂድ ደጃፍ ላይ ሲደርስ ቀጥ ብሎ ቆመ። ያ ሰው እዚህ ይኖራል ብሎ አባ ቃሲም ከመስጂዱ ዘልቆ በፍጥነት እየተቻኮለ ገባ። ከዛ ውስጥ ቁጭ ብሎ አንድ ባሪያ ይመለከት። ያ ረቢ ፈርጀኝ፣ ያ ረቢ ድረስልኝ እያለ የሚያለቅስበትን ሰው ተመለከተ። ያ ረቢ ፈርጀኝ፣ ያ ረቢ ድረስልኝ እያለ የሚያለቅስ ሰው ጁነይድ ይመለከታል። ተፈላጊው ሰውዬ መገኘቱን ያረጋገጠው ጁነይድ 100 ዲናር አውጥቶ ከሰውየው እጅ ላይ ያሳረፈለት። ሰውየው ምንም አይነት የምስጋናም ቃል ከአፉ አላወጣም። ገንዘቡን የሰጠውንም አካል ዞር ብሎ እንኳን አላየም። ወዲያውኑ ያ ረቢ ምስጋና ለአንተ ይሁን እያለ ለቅሶውን የባሰ እየጨመረ መጣ። ያ ረቢ ምስጋና ለአንተ ይሁን እያለ ማልቀሱን ተያያዘው። ወንድሜ የሰጠህ ገንዘብ ለሐጃህ በቂ ካልሆነ ጁነይድ ማን ነው ብለህ ባግዳድ ከተማ ውስጥ ማንንም ብትጠይቅ ይጠቁማል። የምትፈልገውን ያክል እሰጥሃለሁ አሉት አባ ቃሲም ጁነይድ። ከዛም ይህ የአላህ ባሪያ ዞር አለና እንዴ ጁነይድ ያማሃል ልበል አለ ሰውየው ቀና ብሎ እያየ። አባ ቃሲም እንዴት ልትል ቻልክ? እንዴት አልክ? ግራ በመጋባት ስሜት ይጠይቁታል። ሰውየውም እንዴው ስታስበው ለኔ ጉዳይ ማስፈጸሚያ ከተኛህበት ቀስቅሶ ያመጣህ ጌታ መለመን ትቼ ቢቸግረኝ አንተን ስም እየጠራው ከተማውን የምዞር ይመስልሃል እንዴ ብሎ ለአባ ቃሲም አጃኢብ ያለውም ንግግር መለሰለት። አላህ ሱብሓነሁ ወተዓላ ጋር ቋሚ ደንበኛ ስንሆን እንግዲህ እንደዚህ ነው። የአላህ ቋሚ ባሪያዎች አላህን በፈለጉት ሰዓት ይጠሩታል፣ በፈለጉት ሰዓት ሚስጥራቸውን ያዋዩታል። እሱም ከምን ጊዜውም በላይ ለባሪያዎቹ ቅርብ የሆነ ጌታ ዱዓ በሚደረግበት ሰዓት ደግሞ የበለጠ የነሱን ሐጃ ለመሙላት ካፋቸው ዱዓው ገና ሲወጣ አላህ ሱብሓነሁ ወተዓላ ሐጃቸውን ይፈጽምላቸዋል። አላህም በክፉ ቀን የተዋወቀ ሰው አላህም በጥሩ ጊዜ የተዋወቀ ሰው በክፉ ቀን እንደዚህ መውጫ ያደርግለታል። የአላህ ደንበኛ የሆነ ሰው ምንም ነገር አጥቶ አያውቅም። እኛ ዛሬ በሐያታችን አላህን አጥተን ህይወታችን ግራ የተጋባ ሆኗል። ሲቸግረን የት ነው የምንሄደው? እርዳታ ባስፈለገ ሰዓት እውነትስ መጀመሪያ አላህ ዘንድ ነው የምንሄደው ወይስ ሰዎች ጋር ነው የምንሄደው? ሁላችንም የራሳችን ጥያቄ ነው። አላህ ሱብሓነሁ ወተዓላ ወደሱ እንድንለምን በራፉን የከፈተለት ሰው ምንኛ እድለኛ ነው። አላህ ብሎ ያፈረ የለም፣ አላህ ብሎም ያጣው ነገር የለም። ባሪያ የአላህ ባሪያዎች ምንጊዜም ስራቸው ልዩ ነው። የአላህ ባሪያዎች ሁልጊዜም ከአላህ ጋር ነው የሚኖሩት።
በደስታቸው ጊዜ አላህ ይላሉ፣ በችግራቸው ጊዜም አላህ ይላሉ። ይሄ እኛ ጌታ ከሁሉም ነገር በላያችን ቅርብ ነው። አላህ Subhanahu Wa Ta'ala በችግረን ጊዜ ሁሉ እሱን የምንጠይቅ አላህ ያድርገን። የአላህ ቋሚ ባሮች የአላህ ቋሚ ደንበኞች ከሚሆኑት ውስጥ አላህ ያድርገን። ምንጫችንን ለዛሬ ሂልየቱል አውሊያ ወጠበቃቲል አስፊያ የተባለውን ታላቁን ኪታብ ተጠቀምን። فذكروا فإن الذكرى تنفع المؤمنين والسلام عليكم ورحمة الله تعالى وبركاته.